የኦርቶዶክሳውያን ግፍና መከራ ይመለከተኛል ያስጨንቀኛል የምትሉ በሙሉ ይህ ቪዲዮ ቫይራል እንዲወጣ ሼር፣ ኮፒ ሊንክ፣ ሪፖስት እና ዲት ያደረጋችሁ ለብዙዎች እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። በአርሲ፣ በሰላሌ፣ በደቡብ ጎንደር፣ በአሰቦት፣ በሌሎችም አካባቢዎች በኦርቶዶክሳውያን ላይ እየደረሰ ያለው ግፍና መከራ ፀሐይ የሞቀው ሀገር ያወቀው ጉዳይ መሆኑ የታወቀ ነው። ከዚህ ጋር በተያያዘ ከሐረርጌ አካባቢ አንድ አዲስ መረጃ ደርሶኛል። ከዚህ በፊት አንድ ቪዲዮ አስደምጫችሁ ነበረ። የውሃብያ ታጣቂ የሆነ አንድ ግለሰብ ስለ እቅዳቸውና የት አካባቢ እንደተደራጁ መረጃ ሰጥቶ እሱን አጋርቻችሁ ነበር። ከዚህ ጋር በተያያዘ በሐረርጌ አካባቢ የሚገኙ የውሃብያ ቡድኖች እዛ አካባቢ ሌሊት ላይ ውሃብያ ለሆኑ አካላት ገጀራና ሜንጫ አድለው እዛ አካባቢ ላይ እቅዳቸውን ለመፈጸም እንደተዘጋጁ መረጃዎች ያመለክታሉ ማለት ነው። እዛ አካባቢ የሚገኙ ኦርቶዶክሳውያንም እርስ በርስ በጎሪጥ እየተያዩ ራሳቸውን ለመከላከል እንደዚሁ ዝግጅት በማድረግ ላይ እንደሚገኙ መረጃዎች ያመለክታሉ ማለት ነው። ስለዚህ ወገኖቼ መንቃት አለብን። ከዚህ በፊት ኮፕቲክ ላይ የተደረገው ነገር እኛ ሀገር ውስጥም እንዲደረግ ስራ እየተሰራ ነው የሚገኘው። በሀገራችን ጂሃድ ታውጆብን በግድ እስልምና እንድንቀበል አንገታችንን ደፍተን እንድንሄድ ተሻሽገን እንድንኖር እየተሰራ ያለ ሴራ ነው ማለት ነው። ስለዚህ ሁላችንም መንቃት አለብን።